የኢትዮጵያ ንግድ ባንክ አካውንት ያላችሁ በሙሉ ይህ መረጃ ለእናንተ ነው። ሁላችሁም አምስት ጊዜ ኮፒ ሊንክ አድርጉት። የኢትዮጵያ ንግድ ባንክ በዚህ ሰዓት ላይ በማህበራዊ ገጹ ላይ አንድ መረጃን አጋርቷል። በዚህም ታዲያ ባንክ መሄድ ሳይጠበቅባችሁ ባላችሁበት ሆናችሁ የሂሳብ ቁጥራችሁን ከፋይዳ መታወቂያ ጋር እንዴት እንደምታገናኙ ላሳያችሁ። ይህም ታዲያ ንግድ ባንክ እንዳጋራው እዚህ ጋር አንድ ሊንክን አጋርቷል። ይህን ሊንክ ታዲያ ባዮ ላይ ባለው የቴሌግራም ሊንክ በኩል ቴሌግራም ቻናል ላይ ታገኙታላችሁ። እሱን ሊንክ ትጫኑታላችሁ። ከዛ በመቀጠል የሂሳብ ቁጥራችሁን አስገብታችሁ ጌት ኦቲፒ ትሉታላችሁ። ከዛም ሂሳብ ሲከፍቱ ያስመዘገቡትን የስልክ ቁጥር በሚጠቀሙበት የተንቀሳቃሽ ስልክ የተላከሎትን የአንድ ጊዜ የሚስጥር ቁጥር ኦቲፒ አስገብተው ቬሪፋይ ኦቲፒ የሚለውን ይጫናሉ። ከዛም ሎግ ዊዝ ኦቲፒ የሚለውን ይጫናሉ። ከዛም የፋይዳ ተለዋጭ ቁጥር ወይም 16 አሃዝ ያለውን ኤፍኤኤን ነምበር ማለት ነው እሱን አስገብታችሁ በድጋሚ ጌት ኦቲፒ ትሉታላችሁ። ታዲያ በድጋሚ በተንቀሳቃሽ ስልክ ቁጥሩ ላይ ኦቲፒ ይላክላችኋል። እሱን አስገብታችሁ ቬሪፋይ የሚለውን በመጫን ታረጋግጣላችሁ። አሎ የሚለውን በመቀጠል ትጫናላችሁ። ከዛም አክሴፕት ኤንድ አፕዴት የሚለውን ሲጫኑ አፕዴት ኮምፕሊትድ ፔንዲንግ አፕሩቫል የሚል መልእክት ይሰጣችኋል። እናንተ ጨርሳችኋል። ስለዚህ ባዮ ላይ ባለው የቴሌግራም ሊንክ በኩል ገብታችሁ ይህንን መረጃ ታገኙታላችሁ። አሁኑኑ ገብታችሁ ይህንን ነገር ተጠቀሙ።